ሁለት ባለ ትዳሮች ነበሩ እና ሚስትየዋ ሁል ጊዜ የሆነ ነገር በምትሰራ ሰዓት ቢስሚላህ ትላለች። ስጋገርም ስትሰራም ስትከፍትም በር ስትከፍትም ወደ ውስጥ ስትወጣም ስትገባም በማንኛውም ሰዓት አላህን ታወሳለች። ቢስሚላህ ሳትል ምንም አይነት ስራ አሰራም ነበረ እና ሁል ጊዜ ቢስሚላህ እያለች የሆነ ነገር ስትሰራ ባልየው ይሰማታል። ባልየው ግን ይሄ ነገር ብዙም ደስ አይለውም። ያን ያክል እስልምናው ላይ ወይም ዲኑ ላይ እውቀት ስላልነበረው ሁል ጊዜ በሆነ ባልሆነው ቢስሚላህ እያለ ያማረን ነበረ። ከለታት አንድ ቀን ግን ለምንድን ነው ሁል ጊዜ ቢስሚላህ እያልሽን እንትን የምትይው? አይ ባሌ ይሄ እኮ ልክ ነው። አላህ ሱብሃነሁ ወተዓላ እኮ በማንኛውም ሁኔታችን ላይ አላህ እንድናወሳስ ስላዘዘን ነውና በማንኛውም ሁኔታ አላህን ማውሳት ይጠበቅብኛል። ምክንያቱም ቢስሚላህ የምትለው ቃል በረካ አላትኝ። የአላህ መልእክተኛ እኮ በእንደዚህ ይጠቀሙበታል ብላ ነገረችው። ነገር ግን እሱ በዚህ ነገር ትጸጸችበታለሽ አለና ከዛ ከለታት አንድ ቀን ምን አደረገ? ያኔ ሴራ ምንድነው ያደረገው? የሆነ በዚህ ነገር እሱ ቢስሚላህ የሚለው ነገር በረካ እንደሌለው ለማሳየት ምን አደረገ? ብር አመጣና ብዙ ብር አመጣና ባለቤቴ ይሄንን አስቀምጭ ያላትና ይሰጣታል። ከዛ በኋላ እሷ ምሻለችውና ቢስሚላህ ብላ የሆነ ሳንዱቅ ውስጥ ታስቀምጠዋለች፣ የሆነ ሳጥን ውስጥ ታስቀምጠዋለች። ከዛ እሱ ተደብቆ እያያት ነበረ ማለት ነው። ተደብቆ እያያት ስለነበረ እሱ አስቀመጠችውና ወደ ውጭ ወጣ ስትል ያንን ብር ብድግ አደረገና የሆነ ኩሬ ውስጥ ነበርና የውሃ ኩሬ እዛ ውስጥ እንደታሰረው እንደዛው እንዳለ ይጥለዋል እሱ ማለት ነው። ከዛ ከተወሰነ ወራት በኋላ መጣና ባለቤቴ ብሩን ፈልጌው ነበረ ስጪኝ ይላታል። ከዛ በኋላ እሷ መጣችና አሁንም ያንን ሳጥን ቢስሚላህ ብላ ከፈተችው ማለት ነው። ስትከፍተው ግን ያን ብር እንደነበረው እሷ እንዳስቀመጠችው እንደዛው እንዳለ ነው ያገኘችው፣ ምንም ነገር ሳይሆን። ከዛ አነሳችና ቢስሚላህ ብላ አሁንም ሰጠችው። ከዛ ሰውየው በቃ ማመን አቃተም። እኔ እኮ በራሴ እጅ ነበር እንደዚህ ጥየው ነበር እንዴት ሊሆን ቻለ ምናምን ብሎ በጣም ተደነቀና ከዛ በኋላ እሱም የሆነ ነገር በሚሰራ ጊዜ ቢስሚላህ በማለት አላህ ሱብሃነሁ ወተዓላን በማስታወስ በማንኛውም ህይወቱ ላይ አላህን ሱብሃነሁ ወተዓላ በማስታወስ ህይወቱን ጀመረ ማለት ነው። ከዛ ለእስልምናም እውቀትን መሸመት ስለ ዚክር ስለተለያዩ ነገራቶችንም በሚችለው አቅም ለማወቅና ለመማር ሞከረ። እንደዚሁም ህይወቱን በዛው ቀጠለ ማለት ነውና እና የዚክር ትሩፋቱ በጣም ብዙ ስለሆነ በምንችለው አቅም ዚክር ማብዛት እንዳለብን ከዚህ ታሪክ እንማራለን። አምላካችን አላህ ሱብሃነሁ ወተዓላ በሱረቱል በቀራ ላይ ፈዝኩሩኒ አዝኩሩኩም አስታውሱኝ አስታውሳችኋለሁና ወሽኩሩሊ ወላ ተክፉሩን አትካዱኝ እኔንም ብቻ አመስግኑኝም ስላለ ማለት ነው። ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላቱልሂኩም አምዋሉኩም ገንዘቦቻችሁ አያታልላችሁ ወላ አውላዱኩም ወይም ልጆቻችሁ አያታልላችሁ አን ዚክሪላህ አላህ ሱብሃነሁ ወተዓላን ከማውሳት እንዳያታልላችሁ ወመን የፈዓል ዛሊከ ፈኡላኢከ ሁሙል ኻሲሩን ይህን ነገር የሚሰራ ደግሞ እነሱ ከሳሪዎች ናቸው በማለት አምላካችን አላህ ሱብሃነሁ ወተዓላ ይናገራል። እንደዚሁ ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች እዝኩሩላህ ዚክረን ከሲራ አላህ ሱብሃነሁ ወተዓላ በጣም ብዙ ማውሳትን አውሱ በማለት አምላካችን አላህ ሱብሃነሁ ወተዓላ ይናገራል። በሌላ አንቀጽ ሪጃሉ ላ ቱልሂሂም ቲጃረቱን ወላ በይዑን አን ዚክሪላህ ይሄ ሪጃሎች እኮ ወንዶች እኮ ትክክለኛ የአላህ ባሮች እኮ ይሄ ቲጃራና መሸጥ መግዛት የሚባለውና መሸጥና መግዛት የሚባለው ነገር ከአላህ ሱብሃነሁ ወተዓላ ከማውሳት በፍጹም አያዘናጋቸውም። ወይቃሚ ሰላቲ ወኢታኢ ዘካት ዘካንም ከመስጠት ሶላትንም አቋቁሞ ከመስገድ እንደዚህ ይሄ መሸጥና መግዛት የሚባለው ነገር አያስተናጋቸውም፣ አይዘናጉም ከእንደዚህ አይነት ነገር በማለት አምላካችን አላህ ሱብሃነሁ ወተዓላ የሚናገረንና በምንችለው አቅም ዚክር ልናበዛ ይገባል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሐዲሳቸው መሰሉ ለዚ የዝኩሩ ረበሁ ያ አላህን የሚያውሰው ሰውና ወለዚ ላይ የዝኩሩ ረበሁ ጌታውን የሚያውሰው ሰውና ጌታውን የሚያውሳ ምሳሌው ከመሰሊል ሐይ ወልመይት እንደሞተ ሰውና ህያው እንደሆነ ሰው ምሳሌ ነው በማለት የአላህ መልእክተኛ ይናገራሉ። የአላህ መልእክተኛ በሌላ ሐዲሳቸው ሲናገሩ ሰበቀል ሙፈሪዱን ሙፈሪዶች ቀደሙ ብለው የሆነ የተነጠሉ ሰዎች ቀደሙ አሉ። ቃሉ ሙፈሪዱን ያ ረሱላህ አንተ ያላህ መልእክተኛ ሙፈሪድ የሚባሉት እነማን ናቸው ተብለው ሲጠይቁ ቃለ ያላህ መልእክተኛ ምናሉ አዛኪሩን አላህ ከሲራ ወዛኪራት አላህን በብዙ የሚያወሱ ወንዶችና ሴቶች ናቸው በማለት ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተነግሯልና የዚህን ያክል በጣም ብዙ ትሩፋቶች አሉትና ዚክር እናብዛለን ማለት ነው። አላህ ይህፈዝኩም። ሰላም አለይኩም።